ويسألونك عن ذي القرنين سل ذو القرنين يطيقوها الله يكبروا يلاقوا يا الله باريا ذو القرنين ويسألونك عن ذي القرنين سل ذو القرنين يطيقوها يعلمن مسراقونم رابونم زورو فتهننا توحيدن اللهن سلاستواوك كتموچ سلكفته حيال نغوس النورال ويسألونك عن ذي القرنين سل ذو القرنين يطيقوها إنا مكنا له في الأرض مدر لين اسمچنو على عدلادنلت كل نجر ستا وآتيناه من كل شيء سببا يهلونم نجر مكيات ستنوال وكت تسطوتال برت تسطوتال سراويت تسطوتال يمهندسنا اውቀቱ የተለየነው የሊደርሺፕ ጥበቡ ላይ የደረሰ ነው አማካሪዎች አሉት የቋንቋ አስተርጓሚዎች አሉት የሁሉንም ነገር መንገድ ምክንያት ሁሉን ነገር ሰጠነዋል ወይስአሉነከ عن ذي القرنين ስለ ذو القرنين ይጠይቁሃል ወደ ፀሐይ መውጫ ተጓዘ ልብ በሉ ከደቡብ ወደ ምስራቅ የምድር ጫፍ ስንት ጉዞ እንዳረጉ ሰቡ ስንት ታሪክ እንዳደረገ ሰቡ ስንት ዳኝነት ስንት ጦርነት እንዳረገ ሰቡ ግን አላህ منه ذكرى ትንሹን ነው መነግራቸዋል ሰፊ ታሪክ ወይስአሉነከ عن ذي القرنين ስለ ذو القرنين ይጠይቁሃል قالوا يا ذا القرنين አንተ ذو القرنين ሆይ የእጁጅና መእጁጅ የሚባሉ ምድርን ቢበክሉ ሰዎች አሉ በእነዚህ ሁለት ተራራዎች መሃል ነው የሚወጡት እባክህን ግብር እንክፈልህና ተራራውን ዝጋልና ወይስአሉነከ عن ذي القرنين ስለ ذو القرنين ይጠይቁሃል አላህ የሰጠው የምህንድስና ጥበብ ሌላ ነበር የሚገርም የአርኪቴክት ጥበብ የነበረው ነበር ذو القرنين ያንን የእጁጅና መእጁጅ የሚወጡበት ግንብ አሳምሮ ዘጋው ወይስአሉነከ عن ذي القرنين ስለ ذو القرنين ይጠይቁሃል ስልጣን ይጠፋል ነገስታት ይወድቃሉ ኢምፓየሮች ይንኮታኮታሉ የአላህ ስልጣን ሕያውነት ሁሌም ሕያው ከذو القرنين የመጀመሪያ ምንማረው ስልጣን እንደማቆመን ሀብት እንደማይገድበን ሞት የመጣ ጊዜ ማንንም እንደማቆመው እንማራለን አንድን እቅድ ስናወጣ በአላህ ፍቃድ ካልሆነ አይፈጸም ስናወራ ቀጠሮ ስንዝ ኢንሻአላህ አላህ ከፈለገ እሱ ከሻው ከወሰነ ይፈጸማል ሚቲንግን ስዘጋ ነገ ኢንሻአላህ የሆነ ነገር አረጋለሁ ስትል ነገ ኢንሻአላህ እኛ አይደለንም የእጁጅ ወመእጁጅ ተዘግቶባቸዋል ቀዳዳው የሚከፍቱት ኢንሻአላህ ያሉ ቀን ኢንሻአላህ የህይወታችን መረነ ተሳክቶ ስናይስ ይህ የጌታዬ ችሮታ ቤት ገዛ መኪና ገዛ በትምህርት ውጤታማው ፕሮጀክቶች ስኬት ላይ ደረሱ هذا من فضل ربي ذو القرنين የምንማረው ይሄ ትውልድ ከፍ ልበል ካለ በቴክኖሎጂው በእውቀቱ በትምህርቱ ከፍ ካለ ምድርን ይመራል ውድ ምእመናን ዛሬ ስለ አንድ ትልቅ ስብዕና እናወሳለን ቁርአን ውስጥ ታሪኩ ስለተጠቀሰ የዓለምን ምስራቁንም ምዕራቡንም ዙሮ ፍትህንና ተውሂድን አላህን ስላስተዋወቀ ከተሞችን ስለከፈተ ኃያል ንጉስ እናወራለን አሁን ዓለማችን ከ257 ሀገራት በላዮች አሏት 197ቱ ዕውቅና ተችሯቸዋል 57ቱ እየጠበቁ ናቸው እሱ ግን የምስራቁም የምዕራቡም የሰሜኑም የደቡቡም ንጉስ የነበረ ምድርን የዞረ በምድር የሁሉም አቅጣጫ የተንቀሳቀሰ ዕውቀትና ጥበብ የተሰጠው የተለየ የአመራር ብቃትን የተቸረ ታላቅ ንጉስ ጥበበኛ ንጉስ ክንደብርቱ ንጉስ አዋቂ ንጉስ አላህ ያከበረው ያላቀው የአላህ ባሪያ ذو القرنين ስለሱና ወሳላ ይህ የአላህ ባሪያ ታሪኩን አናቀውም ነበር ጅማሩ እንዲህ ነው ነብዩ አለይሂ ሰላቱ ወሰላም ዳዕዋቸውን መካ ላይ ሲጀምሩ ቁረይሾቹ በርካታ የቤተሰብ ክፍላቸው ወደ እስልምና ተመም ይሄን ጉዞ ለመግታት ወደ መዲና አካባቢ ሄዱና ይሁዶችን አንድ ጥያቄ ጠየቁ እኛ ዘንድ ነብይ ተልኳል ህዝብ የሚከተለው በዛ ነብይ አለመሆኑን ምናስተባብልበት መረጃ ስጡን አሏት ይሁዶች ነብይ እንጂ ማቀውን 3 ጥያቄ ሰጧቸው 3 ጥያቄ ጠይቁት ከመለሳቸው ነብይ ነው አሉ 3 ጥያቄ ተቀበለው መጣ የመጀመሪያው ጥያቄ አንፈሪል ስለተሆኑ ጭፍሮች ጠይቁት ከክፍለ ዘመናት በፊት ከቤታቸው ወጣው ስለተሰወሩ
ሁለተኛ الرجل الطواف ምድርን ቀኛንም ግራዋንም ስለ ዞራት ንጉስ ጠይቁት። ሶስተኛው ስለ ሩህ ጠይቁት። ሶስቱን ከመለሰ ነብይ ነው አሏቸው። ቁረይሾች ይህን ጥያቄ ይዘው መጡ። ነብዩ አለይሂ ሰላቱ ሰላም ዘንድ ተሰየሙ። አንተ መሐመድ ሶስት ጥያቄን ጠይቀሃል፣ ከመለስ እስልምና እንቀበላለን። ነብዩ በጣም ደስ አላቸው። ሶስቱን ጥያቄ አቀረቡላቸው። ነብዩ አለይሂ ሰላቱ ሰላም አሚኑን አላ ወህይ ያልተነገራቸውን አያወሩ። ጥያቄው ሲቀርብላቸው ነገ ኑልኝ ጅብሪል መልስ ሲያመጣ ሰጣችኋለሁ። እዚች ላይ ለመስለም እንዲሰርቡ ስለጓጉ ኢንሻአላህ ሚል ቃል አልተጠቀመም። አላህ ይሄን ውሳኔ ወደሱ ባለማስጠጋታቸው እኛንም እሳቸውንም ማስተማር ፈለገ። ለአንድ ወር ሙሉ መልስ ዘጋለ። ጅብሪል ይመጣል፣ ስለ ሶስቱ ጥያቄ ግን መልስ አይሰጥም። ቁረይሾች በጠዋት ይመጣሉ። ነገ ብለህን ነበር መልሶ ይታል። ቆይ ገና መልስ አልመጣልኝ። ቀናት ተቆጠሩ። መሐመድ ውሸታም ነው እያሉ ማስተጋባት ጀመሩ። ከወር በኋላ ጅብሪል መልስ ይዞ መጣ። ጅብሪል አላህ ወረድ ካላለው አይወርድም። አንዳንዴ ሲቀርባቸው ነብዩ ይናፍቁት ነበር። አንዴ ሲመጣ ጠየቁት፣ ያ ጅብሪል ለምን ነው ቶልቶሎ ማትጎበኘን አሉት። አንድ መልስ ሰጣቸው፣ ወማ ነተነዘሉ ኢላ ቢአምሪ ረቢክ፣ የዓለማቱ ጌታ ካላዘዘን እኮ አንወርድም ያ መሐመድ አለ። ለአንድ ወር መልስ፣ ከወር በኋላ መልስ መጣ። ታሪኩን አላህ ቁርአን ላይ ሊጀመረው ወየስአሉነከ ዐን ዚል ቀርነይን፣ አንተ መሐመድ ስለ ዙል ቀርነይን ይጠይቁሃል። መልሱን ይሁን ልንገራቸው። ሰአትሉ ዐለይኩም ሚንሁ ዚክራ። ዙል ቀርነይን ምድርን 500 ዓመት ላይ ተጓዘ። 500 ዓመት ከማ ይቁል ኢብኑ አባስ ረዲየላሁ ዐንሁማ። ስለ ዙል ቀርነይን ይጠይቁሃል። ከሱ ትንሽ ነግራችኋለሁ በላቸው። ሚንሁ ዚክራ ቀበሱም ሚንሁ፣ ቆንጠር አርገን ትንሽ ነግራችኋለሁ በላቸው። ዙል ቀርነይን ለምን ተሰየመ? يقول تعالى الله قال ويسألونك عن ذي القرنين، ስለ ذو القرنين ይጠይቁሃል ብለህም በላቸው። ከሱ ከታሪኩ ትንሽን አስታውሳችኋለሁ በላቸው። ذو القرنين ይህን ስም ትሰሙታላችሁ። ምን ማለት ነው? ذو صاحب እንደማለት ነው። የሁለቱ ቀንዶች ባለቤት ምን ማለት ነው? ቀርን የሚለው ቃል በአረብኛ ብዙ ትርጉም አለ። ክፍለ ዘመን ማለትም ይሆናል። እንስሶች ላይ የምናየው ቀንድም ማለትም ይሆናል። የአንድ ነገር ሁለት ጫፉ ቀርን ይባላል። ጫፍና ጫፍ እንደማለት ነው። የሁለቱ ጫፎች ቀንዶች ጠርዞች ባለቤት ምን ማለት ነው ትርጉሙ? ለምን ይሄ መሪ በዚህ ስያሜ ተሰየመ? አንደኛው አሉ የሚለብሰው ዘውድ ላይ ሁለት ቀንድ የሚመስል ነገር አለው አሉ ሙፈሲሮች። ሁለተኛው አይ አይደለም፣ ሁለት ክፍለ ዘመናትን ስለኖረ ስለመራ ያንን ለመጥቀስ ነው አሉ። ሶስተኞቹ ምስራቁንም ምዕራቡንም ዳርቻ ላይ ስለደረሰ ሁለቱን ያዳረሰ የሁለቱም ባለቤት እንደማለት ነው አሉ። ስለሱ ትንሽ ነግራችኋለሁ በላቸው። የ500 ዓመቱን ጉዞ አላህ 3 ነጥቦችን ብቻ በመጥቀስ ዳሰሳቸው። የመጀመሪያው ያደረገው ጉዞ ወደ ምዕራብ ነበር፣ ፀሐይ መግቢያ። አላህ ለዚህ ኃያል ንጉስ ኢና መከና ለሁ ፊል አርድ፣ ምድር ላይ አስመቸነው አለ፣ አደላደንለት፣ ሁሉ ነገር ሰጠ። ወአተይናሁ ሚን ኩል ሸይኢን ሰበባ፣ የሁሉንም ነገር ምክንያት ሰጠነዋል። እውቀት ተሰጥቶታል፣ ብረት ተሰጥቶታል፣ ሰራዊት ተሰጥቶታል። የምህንድስና እውቀቱ የተለየ ነው። የሊደርሺፕ ጥበቡ ላይ የደረሰ ነው። አማካሪዎች አሉት፣ የቋንቋ አስተርጓሚዎች አሉት። የሁሉንም ነገር መንገድ ምክንያት ሁሉን ነገር ሰጠነዋል። ታዲያ ይሄን ምክንያት ተጠቅሞ እጁ ላይ ያለውን የተሰጠውን ስጦታ ተጠቅሞ ወደ ፀሐይ መግቢያ ተንቀሳቀሰ። ወደ ፀሐይ መግቢያ እዛም እንደደረሰ ፀሐይቱ ወደ ጥቁር ጭቃ
ወደሚመስል ስትጠልቅ አያት ይላል አላህ። ወንዙ ላይ ደረሰ፣ ጫፍ ደርሶ ከደረሰ በኋላ ወንዙን ማለፍ አልቻለም። ፀሐይዋን ግን ተመለከታት፣ ስትገባ አያት። የአድማሱ ጫፍ ላይ ተመለከታት። ጥቁር ጭቃ ውስጥ ምትገባ ይመስል ነበር ምንጩስ። ከዛም ሰዎችን አገኘ። አላህም መመሪያ ሰጥቶ አንተ ዙልቀርነይን እነዚህ ሰዎች ላይ ምትፈልገውን እርምጃ ውሰድ አለው። እሱም ላመኑት ሊሸልም ላላመኑት ሊቀጣቸው ቃል ገብቶ ይሄን ቋጭቶ ወደ ምስራቅ ተጓዘ፣ ወደ ፀሐይ መውጫ ተጓዘ። ልብ በሉ ከደቡብ ወደ ምስራቅ የምድር ጫፍ ስንት ጉዞ እንዳረጉ ሰቡ፣ ስንት ታሪክ እንዳደረገ ሰቡ፣ ስንት ዳኝነት ስንት ጦርነት እንዳረገ ሰቡ። ግን አላህ ሚንሁ ዚክራ ትንሹን ነው ምነግራቸዋል፣ ሰፊ ታሪክ። ወደ ምስራቅም ሲደርስ ፀሐይ ስትወጣ አገኛት። እሷም የወጣችባቸው ህዝቦች ልብስ የሌላቸው መጠለያ የሌላቸው ነበር፣ ራቁትም የሚኖሩ ህዝቦች። ከዛም ዙልቀርነይን ጉዞውን ወደ ሰሜን በኩል ተንቀሳቀሰ። ወደ ቱርክ፣ ወደ አዘርባይጃን፣ ወደ አርሜኒያ አካባቢ ተንቀሳቀሰ። እዛም አካባቢ ሲደርስ ሰዎችን አገኘ። ላ የካዱነ የፍቀሁነ ቀውላ ንግግርን የማይችሉ ቋንቋ ማያውቁ የበረሃ ሰዎችን አገኘ። በተራሮቹ መሃል የሚኖሩ ሰዎችን አገኘ። ቋንቋ አይችልም፣ ብዙ አስተርጓሚዎች አሉ። የሆነ ነገር ግን ሊነግሩት እንደፈለገ አቋል። በአስተርጓሚ ጠየቃቸው። ምንድነው ፍላጎታቸው? ኢብኑ አባስ ቱርጁማኑል ቁርአን የነቢዩ አጎት ልጅ ምን ይላሉ? 70 አስተርጓሚ ደርሷል ይላሉ። በሱና በነሱ መሃል ልብ በሉ። ከእንግሊዘኛ ወደ ፈረንሳይኛ፣ ከፈረንሳይኛ ወደ ኦሮምኛ፣ ከኦሮምኛ ወደ አማርኛ፣ ከአማርኛ ወደ 70 አስተርጓሚ ተሸጋግሮ መልእክታቸው ይደርሰዋል። ቃሉ ያ ዙልቀርነይን አንተ ዙልቀርነይን ሆይ የእጁጅና መእጁጅ የሚባሉ ምድርን ቢበክሉ ሰዎች አሉ። በእነዚህ ሁለት ተራራዎች መሃል ነው የሚወጡት። እባክህን ግብር እንክፈልህና ተራራውን ዝጋልን አለ። እነዛ የእጁጅ ወመእጁጅ የአደም ልጆች ዝርያ ናቸው። እኛ 1 እነሱ 9% ልዩነታችን፣ እኛ 10 እነሱ 90። ለወደፊትም ከምድር ውስጥ ይወጡና ምድር እንደሚሞሏት ታሪኩ ሰፊ ነው። ይወጡና ሰው ገለው ሰው በልተው አዝርዕቱን ቆርጠው ይመለሳሉ ወደ ተራሮች ውስጥ። እባክህ ዝጋልን አሉ። ግብር እንኳን አልቀበላቸውም። ጌታ የሰጠኝ ልቅና ሌላ፣ ጌታ የሰጠኝ ከፍታ ሌላ ነው፣ ባይሆን እገዙኝ አላቸው። ብረትን ቆራርጠው አመጡ። ብረቱንም በሁለቱ ተራሮች መሃል አነጠፈ። በብረቶቹ መሃል እንጨት ያደርግ ነበር ለማቀጣጠል። ከዛም ንፉት አላቸው በሳት። እንጨቱ ሲከታተል ብረቶቹ ወደ ቀይ ተለወጡ። ያኔም የቀለጠ ነሐስ አምጡልኝ አላቸው። ላይሎይ ማፈሰሰበት። አላህ የሰጠው የምህንድስና ጥበብ ሌላ ነበር። የሚገርም የአርክቴክት ጥበብ የነበረው ነበር ዙልቀርነይን። ያንን የእጁጅና መእጁጅ የሚወጡበት ግንብ አሳምሮ ዘጋው። ዝናብ ስላለ ያው የቆረጥኩ ነው ታሪኩን ማቀርበው ኢንሻአላህ። ዘጋባቸው ሙሉ ለሙሉ። የእጁጅና መእጁጅ ይወጡን ይሆን ጠበቃቸው። ከዛም ሞከሩት፣ መጡ። ድምፅ ሰምተዋል የግንባታ። በተራሮቹ መሃል ሲወጡ ግዙፍ ከነሐስና ከብረት የተሰራ ግንብ ተራራውን ሞልቶታል። ወደ ላይ እንዳይወጡ ነሐሱ ያዳልጣቸዋል። እንዳይበሱት ጠንካራ ብረትን ወደ ጎን ይሸነቁሩት። ፈመስጣኡ አን ይظهሩ አላህ ከላይም ሊወጡት አልቻሉ። ወመስጣኡ ለሁ ነቅበን ሊበሱትም አልቻሉ። ፈመስጣኡ እዚህኛው ላይ ታለ ዚያደቱል መብና ዚያደቱል መዕና መውጣት ነበር የሚቀለው፣ መብሳት ከባድ ነው፣ አልቻሉም ይላል። ይህን ጸጋ ይህን ጥበቡን ይህን የምህንድስና ልቀቱን ሲያይ ራሱን አላኩራራም። ቃል ሃዛ ይህ የጌታዬ ችሮታ፣ ጥበብ የሚሰጥህ የእውቀት የሀብት የመግባባት የመወደድ ሰው ጋር መኖር፣ ልጆች፣ መኪና፣ ሀብት፣ ንብረት፣ ይህ የጌታዬ ችሮታ።
እኛ ዘንድ ምን አቅምና ኃይል አለ? ዙልቀርነይንም አላህን አመሰገነ። የጌታዬም ቀጠሮ ሲመጣ ይሄን የምታዩትን የነሐስ ግንብ ደከን መሬት ጋር ያስተካክለዋል አለ። ዙልቀርነይን ምድርን የዞረ ምድርን የጠወፈ ፍትህን ያስፋፋ በደልን ከስሩ የቆረጠ ተውሂድን ያሰራጨ እስልምናን ያዳረሰ የአላህ ምርጥ ባሪያ አላ ፈስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። አልሐምዱሊላህ አላ ኢሕሳኒህ والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد ينقصوا كل نقص ينقصت فتاري الله ذو القرنين مدرم بفتر كمرابو على عجلوا بابل ليس درس موت قرب اندمي موت أول لأناتو عندنا بتشنيا لجنب እናት በጣም ተወደውና የሱም ሞት መሸከም እንደሚከብዳት አወቀ። አንድ ትልቅ በግና ደብዳቤ ላከላት። እናቴ ሆይ የመሞቴ ዜና ከመጣልሽ ይህም በግ ረጅውና ሰው ጥሪ ለግብዣ ወደ ቤትሽ፣ ግን አንድም መመሪያ ስጪ፣ የሚወደውን ሰው በሞት ያጣ ምግቡን እንዳይበላ በያለ። የሚወደው ልጅ፣ ሚስት፣ ወንድም፣ አጎት፣ ጓደኛ ሊሆን ይችላል። የሚወደው ሰው ያጣ ሰው ወደ ግብዣው እንዳይመጣ ብለሽ ተናገሪ። በፌው ተዘጋጀ ምግቡ። እናት ቁጭ ብላ ጠበቀች። የመጣ ሰው ግን አልነበር። መልእክቱም ደረሳት። እናቴ ሆይ ምድር ላይ የሚወደውን ያላጣ የለም፣ እኔን አጠሽኛል። ሁሉም ሰው እንዳንቺ ተጎድቷል፣ ታገሺ ማለት መሆኑ ገባት። ከዛም ልጄ ሆይ እያለህም ሙተህም የኔ መካሪ ነበርክ አለች። ከዙልቀርነይን አለፈ። ዙልቀርነይን ማልፈው አሸናፊው አላህ ብቻ። አላህ አልሐይ አልቀዩም ሕያው እሱ ብቻ፣ ሕይወት ሚሰጥ ሚነሳስብ። አልቀዩም በራሱ የቆመ ጥገኝነት ማይቀበል አላህ ብቻ። ቃኢሙን ቢነፍሲህ ሙቂሙን ሊገይሪህ፣ ሌላውም የሚያቆም ሕያው የሚያደርግ አሸናፊና አላህ ብቻ። ስልጣን ይጠፋል፣ ነገሥታት ይወድቃሉ፣ ኢምፓየሮች ይንኮታኮታሉ። የአላህ ስልጣን ሕያውነት ሁሌም ሕያው። ከዙልቀርነይን የመጀመሪያ የምንማረው ስልጣን እንደማቆመን፣ ሀብት እንደማይገድበን፣ ሞት የመጣ ጊዜ ማንንም እንደማቆመው እንማራለን። ሁለተኛ ቢሩል ዋሊደይን፣ እናት ጋር ያለ ትስስር፣ ወላጅ ጋር ያለን ቁርኝት እንመለከታለን። ሙቶ እንኳን የሞቱ ሐዘን እንዳይሰማት ያደረገውን ጥበብ እንመለከታለን። ሶስተኛ ከዚህ የምንማረው አንዳንዴ ጠላቶችህ የከፍታህ ምንጭ ሊሆኑ ይችላል። ነቢዩና ዓለይሂ ሰላቱ ወሰላም ዝቅ እናደርጋለን ብለው ፈታኝ ጥያቄ ይዘው መጡ። እነዚህ ጥያቄዎች ግን ለኛ አስተምህሮትን የምንመዝበት ታሪክን አስተላለፈልን ቁርአን። ባይጠይቁ አናገኘው፣ እናደናቅፋለን ብለው ባይራመዱ ታሪኩን አናቀውም ነበር። አንዳንዴ ሲገፉ የከፍ ያደረጉ መሆኑን እንዳትረሳ። ኢማም ሻፊዒ አንድ አባባል አላቸው። ዒዳቲ የኔ ጠላቶች የሚያወግዙኝ፣ የሚዘድቡኝ፣ የሚያሳዱኝ ለሁም ዐለይ ፈድሉን ወሚና፣ እኔ ዘንድ እኮ የዋሉት ውለታ ትልቅ ነው ይላሉ። ፈላ በዐደ ረሕማኑ አኒ ለዓዲያ፣ አላህ ጠላት አያሳጣኝ አሉ ኢማም ሻፊዒ። ኢነሁም እነሱ እኮ ናፈሱኒ ተወዳደሩ፣ ፈርተቀይቱ ልመዓሊያ ከፍታን ወጣሁ፣ ወበሐሱ ዐን ዘላቲ ፈጅተነብቱሃ ስተቴን አሳደዱት፣ ረኳት፣ ስትጠቆም ስትዘለው። አንዳንድ ንግግርህን እኮ ጠላቶችን ነው የሚያከፋፍሉልህ። ጠላት ሁሌም መጥቷል። ሶስተኛ ትልቅ የሥነ ምግባር ትምህርት እንወስዳለን። አንድን ዕቅድ ስናወጣ በአላህ ፍቃድ ካልሆነ አይፈጸም። ስናወራ ቀጠሮ ስንዝ ኢንሻአላህ አላህ ከፈለገ እሱ ከሻው ከወሰነ ይፈጸማል። ሚቲንግን ስትዘጋ ነገ ኢንሻአላህ፣ የሆነ ነገር አደርጋለሁ ስትል ነገ ኢንሻአላህ። እኛ አይደለንም። የእጁጅ ወመእጁጅ ተዘግቶባቸዋል።
ቀዳዳው የሚከፍቱት ኢንሻአላህ ያሉ ቀን ነብዩ አለይሂ ሰላቱ ወሰለም የእጁጅና መእጁጅ እኮ በየቀኑ ያንን ጉድጓድ ለመክፈት ሁሌ ቢሞክራሉ። ቆፍረው ስንዝር ሲቀርባቸው ነገን ከፍተዋለን ብለው ይመለሳሉ። አፈሩ ተንዶ ይቆያቸዋል አሉ ነብዩ አለይሂ ሰላቱ ወሰለም። ከዛ ግን አንዴ ይላል አላህ ሊወጥ የወሰነ ቀን የነሱ የሥራ አመራር ነገን ቆፍረዋለን ኢንሻአላህ ይላል። ያኔ ለነበር ያገኘዋል ከፍተው ይወጣል። ወሁም ሚን ኩል ሐደብን ينسلون ሚለዋል። ምድርን ይሞሏታል። እንዳንበጣ ናቸው። ያገኙትን ሰው እየበሉ ውሃውን እየጠጡ አዝርት እያወደሙ የሚሄዱ አስፈሪ ፍጡር ናቸው። ኢንሻአላህ የህይወታችን መረነት ተሳክቶ ስናይስ ይህ የጌታዬ ችሮታ ቤት ገዛ፣ መኪና ገዛ፣ በትምህርት ውጤታማው ፕሮጀክቶች ስኬት ላይ ደረሱ። هذا من فضل ربي በችሮታዬ انما اوتيته على علم عندي። ይሄ የነቃሩን መንገድ ሙእሚን ነብዩ አለይሂ ሰላቱ ወሰለም መካን ከፍተው ጦር ይዘው ሲገቡ አሸነፉ። መንገዱ ተከፈተላቸው። ራዊል ሐዲስ ምን ይላል? የግመሊቱ ኮረቻ ላይ ግንባራቸውን ደፍተው ነው የገቡ። አሸናፊ ንጉስ ሆኖ አይደለም የገቡ። جاء نصر الله والفتح የአላህ ድል የአላህ መከፈት መጣ። ተደፍተው ነበር የገቡት ግንባራቸው። ድል ስታገኝ ጌታዬ ያንተን አንተ ባትሆን ስብሰባ ይሳካ፣ አንተ ባትፈቅድ ኑሮ ይሄ ንግዴ ስኬታማ አይሆንም፣ አንተ ባትፈቅድ ይሄ ሽምግልና የጥጋ አይደርስም። هذا من فضل ربي ውጤትን ወደ አርህማን ማስጠጋት። አራተኛና የመጨረሻው ከዙል ቀርነይን አላህ እንድንማር የፈለገው ዕውቀት፣ የአመራር ብቃት፣ የቴክኖሎጂ ብቃት፣ ከፍታ፣ ጥበብ፣ የቋንቋ ችሎታ፣ የወታደር አመራር ብቃት፣ ቴክኖሎጂውን እንድንዝ በዕውቀት ከፍ እንድንል አላህ ይፈልጋል። በተለያየ ዘመናት ያሉ አሸናፊ አምባገነን የነበሩ መንግስቶች ዕውቀቱን የያዙት ናቸው። ሰሞነኛውን ታሪክ እናንሳ። እንደምታውቁት አሜሪካ ዓለም የሌለው አንድ ጀት አላት፣ B2 ስፕሪት ይባላል። ይህ ጀት በሰው ልጅ ታሪክ ተከስቶ ያውቃል። ሲበራ አታየውም፣ አጥቅቶ ከሄደ በኋላ አታየው። ድምፅ የለውም፣ ጭስ የለውም፣ ሙቀት የለውም። ይህን ለመገንባት $2 ቢሊዮን ይፈልጋል። ራዳሮቹ ወደ አንድ ሀገር ሲገባ አንድን ጀት የሚመቱት ወይ በሙቀቱ ወይ በጭሱ ወይ በድምፁ ነው። ሁሉም የለውም። ይሄ ጀት መሸከም የሚችለው ቦምብ ሲጥለው የመሬትን 60 ሜትር ድረስ ቀዶ የመግባት አቅም አለው። ቢቱ ለዕውቀት ቅድሚያን የሰጠ አሸናፊ መንግስት መገለጫ፣ ዕውቀት፣ ከፍታ ዓለምን የመራችበት ሚስጥሯ ይሄ ብቻ እንጂ በኢኮኖሚ አሜሪካ 31 ትሪሊየን ዶላር ዕዳ አለባት። የህዝብ ቁጥሯ 340 ሚሊዮን ነው። ህንድን ውሰድ 1.4 ቢሊዮን ነች ቁጥሯ። የህዝብ ቁጥሯ የአሜሪካ 4 እጥፍ በላይ ነው። በሰው ቁጥሩ አይደለም ዓለምን የመራች፣ በገንዘብ አቅሙ አይደለም የመራች። የዓለማችን የኢኮኖሚ ግብይት 60% በዶላር የሆነው ይሄ የዕውቀት የቴክኖሎጂ ከፍታዋ። ከዙል ቀርነይን የምንማረው ይሄ ትውልድ ከፍ ልበል ካለ በቴክኖሎጂው፣ በዕውቀቱ፣ በትምህርቱ ከፍ ካለ ምድርን ይመራል። እስራኤል አይረን ዱም የሚባል ጣራ ስትገነባ፣ ኢራን አድማሱ ላይ የሚዋኙ ሮኬቶችን ስትሰራ፣ ሁለቱም የቴክኖሎጂን ከፍታ ያሳያል። ከፍታዎች በዕውቀት። እኛ ደግሞ ኢቅራ ተብሎ የተወጠነ ዲን አለን። አንብብ፣ እወቅ፣ ተመራመር፣ ፈሲሩ ፊል አርድ። እሱን ካዝና አሸናፊ። ዕውቀት ላይ ያልተገነባ ሲቪላይዜሽን ስልጣኔ ዋጋ የለው። ከዙል ቀርነይን የምንማረው ዕውቀት፣ ከፍታ፣ የአመራር ጥበብ፣ የቴክኖሎጂ ጥበብ፣ የምህንድስና ጥበብ፣ የአመራር ጥበብ ይህን ከፍታ ሰጥቶታል አላህ። ከሱም ታሪክ የጠቀሰበት ሌላውን መጥቀስ ይችላል። የአመራር ብቃቱን፣ የቴክኖሎጂ ብቃቱን፣ የምህንድስና ብቃቱን
በዚህ ዘመን እንኳን መስራት ማይቻለውን መስራት የቻለ ታላቅ መሪ ዙልቀርነይን። ብዙ ታሪኮችን ከሱ እንማራለን። ዕውቀትን ከያዝን ከፍ እንላለን። የመጀመሪያው ትውልድ የሰሐባው ትውልድ በ23 ዓመት ውስጥ ፐርሻንና ሮማን ኢምፓየርን ድባቅ መጥቶ እስላማዊ ስልጣኔን ከፍ ያደረገው ዕውቀትን ስለያዙ። ነቢዩ ዓለይሂ ሰላቱ ወሰላም ትክክለኛ ሰው ቀርጸው ሄዱ። እነሱ ምድርን ከፈቱ። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ ኢነላሃ ወመላኢከተሁ ይሰሉነ ዐለን ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ